ሰላም የዩኒቨርሲቲ አዲስ ገቢ ተማሪዎች፣ ዛሬ በዚህ ቪዲዮ በፍሬሽማን ወይም ደግሞ በአንደኛ ዓመት የዩኒቨርሲቲ ቆይታችሁ ምን ኮርሶች ይጠብቋችኋል፣ እነዚያስ ኮርሶች ምን ይመስላሉ የሚሉትን ነገሮች ባጭሩ የምንቃኝ ይሆናል ማለት ነው። በመጀመሪያነት የዚህ ዩቲዩብ ቻናል ቤተሰብ ካልሆናችሁ ሁላችሁም ሰብስክራይብ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንሄዳለን። እሺ በፍሬሽማን ወይም ደግሞ በአንደኛ ዓመት የዩኒቨርሲቲ ቆይታችሁ የምታገኙት ኮርሶችን በተከታይ እናያለን ማለት ነው። ፈርስት ሴሚስተር ላይ ወደ 7 ኮርሶች የሚኖራችሁ ይሆናል። ሰከንድ ሴሚስተር ላይ ደግሞ ወደ 8 ኮርሶች የሚኖሯችሁ ይሆናል ማለት ነው። የብዙ ዩኒቨርሲቲዎች የሚሰጡትን ፎርማት በመከተል ማለት ነው። ግን ደግሞ ፈርስት ሴሚስተር ላይ የሚሰጡ ኮርሶች፣ ሰከንድ ሴሚስተር ላይ የሚሰጡ ኮርሶች ከአንዱ ዩኒቨርሲቲ እና ከሌላ ዩኒቨርሲቲ የተለያየ ስለሚሆን ግን ደግሞ ብዙዎቹ የሚጠቀሙበትን የቪዲዮ መጨረሻ ላይ አስቀምጥላችኋለሁ። በናቹራል እና በሶሻል ምን ይመስላል የሚለውን ግን አሁን እያንዳንዱን ኮርሶች ምን ይመስላሉ የሚለውን ነገር እናያለን ማለት ነው። የመጀመሪያ ኮሙኒኬቲቭ እንግሊሽ 1 እና 2 ትወስዳላችሁ ማለት ነው። ሴሚስተር 1 እና ሴሚስተር 2 ላይ በሁለቱም የምትወስዱት ኮርስ ነው። ይህ ኮርስ ዋና ዓላማ ተደርጎ የተዘጋጀው በዩኒቨርሲቲ ቆይታችሁ የሚያስፈልጋችሁ የእንግሊዘኛ ቋንቋ ክህሎት እንድታዳብሩ የተዘጋጀ ኮርስ ነው። ያም ደግሞ አካዳሚክ ሪዲንግ፣ ኢሴ ራይቲንግ፣ ሊስኒንግ፣ ክፍል ውስጥ ፕሬዘንቴሽን የማድረግና ሌሎችንም ክህሎቶች እንድታዳብሩ የሚገፋፋና ኦፖርቹኒቲ የሚከፍትላችሁ የኮርስ አይነት ነው ማለት ነው። ሌላኛው ኮርስ ደግሞ ጀነራል ሳይኮሎጂ ይባላል። ይህ ኮርስ የሰው ልጆች ለምን የተለየ ባህሪ ያሳያሉ፣ እንዲሁም ደግሞ አእምሯችን መረጃን እንዴት ይይዛል ስለሚሞሪ ማለት ነው እና እንደዚህ አይነትና የመሳሰሉ ነገሮችን የሚያሳይ ነው። ከዛም በተጨማሪ ደግሞ የሰው ልጅ አእምሯዊ እንቅስቃሴ ምን ይመስላል፣ እንዲሁም አእምሮ እንዴት እንደሚሰራ በሳይንሳዊ መንገድ ኤክስፐሪመንት እያደረገ ማለት ነው የሚያሳያችሁ የኮርስ አይነት ነው። ይሄ ኮርስ ብዙ የሚከብድ አይደለም፣ ግን ደግሞ ኮንሴፕቹዋሊ ነው ማጥናት የሚኖርባችሁ ማለት ነው። ምክንያቱም ፈተናዎች ላይ በብዛት ሳይኮሎጂ ኮርስ የሚወጣው ለኮንሴፕቹዋሊ አሪፍ ስለሆነ ኮንሴፕቹዋል በሆነ መንገድ ያንን ኮርስ ኮንሴፕቹዋል ተረድታችሁ የምትመልሱት አይነት ነው። ግን ደግሞ ከተነበበ የሚሰራ አይነት ኮርስ ነው ማለት ነው። በሌላኛው ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ነው። እዚህ ኮርስ ላይ ደግሞ የምታገኙት ስለ ትክክለኛና ፋላሲ አስተሳሰብ እንዴት ሊፈጠር ይችላል። ያ ማለትም ደግሞ ፋላሲ ትክክለኛ አይሆን አስተሳሰብ ይኖራል፣ ግን ደግሞ እዛች ላይ ፋላሲ ተደርጎ አውቀው የሚሰሯት ስህተት የሆነ አስተሳሰብ ይኖራል። ያንን ነገር እንዴት መለየት እንችላለን፣ እንዴትስ ማስተካከል እንችላለን የሚለውን ነገሮች በትኩረት የሚያይ ነው። ብዙ አይነት ፋላሲዎች አሉ። ስለነዛ ፋላሲዎች ሽምደዳ ሳይሆን ኮንሴፕቹዋል ማወቅ ይኖርባችኋል ማለት ነው። ምክንያቱም የሆነ ሴንተንስ ይሰጧችሁና ይሄ የትኛው ፋላሲ ነው ወይም ደግሞ የትኛውን ስህተት ነው የሰራው የሚለውን ነገር ስለሚጠይቋችሁ ኮንሴፕቹዋል በሆነ መንገድ ስፔሻሊ ስለ ፋላሲ ምናምን በደንብ ማወቅ ይኖርባችኋል ማለት ነው። ሌላኛው ደግሞ ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው። ይሄ በፊት የተማራችሁ ነው። ከ9 እስከ 12 ባለው የተማራችሁት የኮርስ አይነት የሚያጠቃልል ሆኖ በዋናነት የሚያየው ምን አይነት ቦታዎች ላይ ነው ማለት ነው። ስለ ኢትዮጵያና አፍሪካ ቀንድ ሀገራት ላይ ስለዛ ነገር መልክዓ ምድራቸው፣ ያ ማለት መሬቱ፣ ስለ መሬት፣ ስለ ወንዝ፣ ስለ አየር ንብረቱ እንዲሁም ስለ ተፈጥሮ ሀብት፣ የህዝብ ስርጭትና የኢኮኖሚ እንቅስቃሴ በስፋት የሚያጠና የኮርስ አይነት ነው ማለት ነው። ሌላኛው ደግሞ አንትሮፖሎጂ ነው። አንትሮፖሎጂ ስለ ሰው ልጆች አመጣጥ፣ የባህል ስልጣኔ፣ የቋንቋ እድገት እንዲሁም ደግሞ ስለ ሰው ልጆች ወግ፣ ባህል፣ የኑሮ ዘይቤ የሚያሳይ ነው። ከዛም በተጨማሪ ደግሞ እነዚህ ልዩነቶችን አክብረን እንዴት አብረን መኖር እንችላለን የሚለውንም ነገር አድቫይስ የሚሰጥ የኮርስ አይነት ነው። በደንብ ዘና እያላችሁ ልትማሩበት የምትችሉት ኮርስ ነው። ኮንሴፕቹዋል ግን ሙሉ የሚባሉት ኮርሶች ላይ ኮንሴፕቹዋል የሆነ አንደርስታንዲንግ ሊኖራችሁ ይገባል ማለት ነው። ሌላኛው ደግሞ ማቴማቲክስ ነው ማለት ነው። ማቴማቲክስ ለናቹራል እና ለሶሻል የተለያየ ነው። ለሶሻል በዋናነት ትኩረት የሚያደርገው ስለ ስታቲስቲክስ፣ ፕሮባቢሊቲ፣ ቤዚክ አልጀብራ እና ሌሎች ነገሮች ላይ ትኩረት ያደርጋል። በዋናነት ግን እንደዚህ ላይ በደንብ ትኩረት የሚያደርጋል። ናቹራል ሳይንስ ከሆነ ደግሞ ምን ላይ ነው ትኩረት የሚያደርገው? እንደ ካልኩለስ፣ ፋንክሽን፣ ቬክተርስ ያሉ ጠንከር ያሉ ኮርሶች ላይ ትኩረት የሚያደርግ ነው ማለት ነው። ሌላኛው ደግሞ ሂስትሪ ነው። ሂስትሪ ደግሞ ከጥንት ጀምሮ የነበሩ የኢትዮጵያና የአፍሪካ ቀንድ መንግስታት ምስረታ፣ ባህላዊና ኢኮኖሚያዊ ትስስር
ጦርነቶች እናም የውጭ ግንኙነቶችን በሰፊው የሚያጠና የትምህርት አይነት ነው። ግን ደግሞ ሂስትሪ ምንድነው ከ9 እስከ 12 ከተማርነው ኮርስ ላይ እየተውጣጣ ነው እንጂ ብዙ ከዛ የወጣ ነገር አይኖረውም። በደንብ ማንበብ የምትፈልጉ ከሆነ ወይም ደግሞ በዛ ላይ በደንብ አንደርስታንዲንግ እንዲኖራችሁ የምትፈልጉ ከሆነ ከ9 እስከ 11 እስከ 12 ያሉትን ኮርሶች እንደ ሪፈረንስ መውሰድ ትችላላችሁ ማለት ነው። ሌላኛው ደግሞ ጀነራል ፊዚክስ ነው። የዓለማችንና የተፈጥሮ ህጎች እንዴት እንደሚሰሩ ማለት እንዴት ኤሌክትሮኒክስ፣ ብርሃን፣ ኃይል እንዴት እንደሚሰሩ የሚያስረዳ አሪፍ የሆነ ኮርስ ነው ማለት ነው። ሌላኛው ደግሞ ኢንክሉሲቭነስ ነው። ኢንክሉሲቭነስ ስለ ልዩ ፍላጎት ያላቸውን ሰዎች ያ ማለትም ደግሞ ፐርሰንስ ዊዝ ዲስኤቢሊቲ የአካል ጉዳተኞች የሆኑ ዲስኤቢሊቲ ያለባቸው ሰዎች ስለነሱ በደንብ የሚያጠና የኮርስ አይነት ነው። ያ ማለትም ደግሞ የተገለሉ የማህበረሰብ ክፍሎችን ምን እንዲሆን አሳታፊ የሆነ ማህበረሰብና አካባቢ እንዲፈጠር የሚሰራ የትምህርት አይነት ነው ማለት ነው። ብዙ አይነት ዲስኤቢሊቲዎችን ታያላችሁ ማለት ነው። እነዛም ነገሮች ደግሞ እንዴት ሁሉንም ያካተቱ ሊሆኑ ይገባል የሚሉትን ነገሮችን በዛው የምታዩበት ነው ማለት ነው። ሞራል ኤንድ ሲቪክ ኤዱኬሽን የሚባለው ነገር ደግሞ በፊት ከተማራችሁት ጋር ሲሚላር ነገር ነው። ያ ማለትም ስለ ሰብአዊ መብቶች፣ የዜግነት ግዴታዎች፣ ስለ ኤቲክስ ወይም ደግሞ ስነ ምግባር፣ የህግ የበላይነት፣ የዲሞክራሲ ስርዓት ግንባታ እና የመሳሰሉ በፊት ከ9 እስከ 12 ከተማርናቸው ኮርሶች ጋር የተገናኘ ትምህርቶችን የምንማርበት ነው። እዚህኛው ላይ ስለ ኤቲክስ ምናምን በደንብ አንደርስታንዲንግ ይኖርናል ማለት ነው። ሌላኛው ደግሞ ግሎባል ትሬንድስ ነው። ይሄ ደግሞ ስለ ዓለም አቀፍ ፖለቲካ፣ የሀገራት ግንባታ ወይም ደግሞ ኢንተርናሽናል ሪሌሽንስ፣ ስለ ግሎባላይዜሽን እንዲሁም ደግሞ በምድር ላይ ስላሉ ዋና ዋና ጂኦ ፖለቲካል ሁነቶች በሰፊው የሚያጠና ነው። ይህ ኮርስ በጣም ጠቃሚ የሆነ ስለ ዓለም በደንብ እውቀቱን የምታገኙበት ኮርስ ነው። በደንብ ብትወስዱት በደንብ አንደርስታንዲንግ ቢኖራችሁ አሪፍ ነው። ኮንሴፕቹዋል የሆነ ጥያቄን የሚጠየቀው ፋክት ነው። ሌላኛው ደግሞ ኢንትሮዳክሽን ቱ ኢኮኖሚክስ ነው። ይሄ ደግሞ ስለ ሊሚትድ የሆኑ ሪሶርሶችን እንዴት በጥቅም ላይ ማዋል እንችላለን የሚሉትን ነገሮች በደንብ የሚያይ ነው። እንዲሁም ስለ ማይክሮ ኢኮኖሚክስ፣ ማክሮ ኢኮኖሚክስ ደግሞ እንደ መግቢያ የሚሆን ማለት ነው በደንብ የሚዳስስ የትምህርት አይነት ነው። 11 እና 12 ላይ የምትወስዱት አይነት ኮርስ ነው። ሶ ከዛኛው የሚለይ የለውም። ሪፈረንስ ስትፈልጉ ከዛ ብታደርጉት ዲፕ የሆነ አንደርስታንዲንግ ይኖራችኋል ማለት ነው። ሌላኛው ደግሞ ኢንተርፕሪኒየርሺፕ ነው። አዳዲስ የንግድ ሀሳቦች እንዴት ማፍለቅ እንደሚቻል እንዲሁም ደግሞ ቢዝነስ ፕላን እንዴት ማዘጋጀት እንደምንችል የሚያሳየን የትምህርት አይነት ነው። ይህ የትምህርት አይነት ላይ በደንብ በትኩረት ሆናችሁ መስራት የምትችሉ ከሆነ ወይም ደግሞ አሪፍ ቢዝነስ ፕላን ማዘጋጀት የምትችሉ ከሆነ ዩኒቨርሲቲያችሁን ወክላችሁ ለራሱ ምንድነው በሀገር አቀፍ ላይ ለራሱ ተወዳድራችሁ ሽልማት ማግኘት የምትችሉበት ኦፖርቹኒቲ የሚያመቻችላችሁ ነው ማለት ነው። ሌላኛው ደግሞ ኢመርጂንግ ቴክኖሎጂ ነው። ይህ ደግሞ ዓለምን በከፍተኛ ፍጥነት እየለወጡ ስላሉ ኤአይ ቴክኖሎጂዎች ያ ማለትም አርቲፊሻል ኢንተለጀንሲ፣ አይኦቲ፣ ኢንተርኔት ኦፍ ቲንግስ፣ ዳታ ሳይንስ፣ ክላውድ ኮምፒውቲንግ እናም ደግሞ ስለ ሳይበር ሴኩሪቲ በስፋት የሚያጠና ኮርስ ነው። ከዛም በተጨማሪ ደግሞ በዲጂታል ዓለም ውስጥ ወደፊት ምን አይነት ነገሮች ሊፈጠሩ ይችላሉ የሚሉትንም ነገሮች ፕሪዲክት የሚያደርግ ነው ማለት ነው። ስለዚህ ስለ ቴክኖሎጂ በደንብ አሪፍ የሆነ ቤዚክ የሆነ እውቀት የምትይዙበት ኮርስ አይነት ነው ማለት ነው። ሌላኛው ፊዚካል ፊትነስ ነው። ፊዚካል ፊትነስ ለግሬድ ምንም አይነት ኢፌክት የለውም። ያ ማለትም ከ50 በላይ ካመጣችሁ ያም ደግሞ ፓስ ካላችሁ ብቻ በቂ ነው ማለት ነው። 50 መጣ 100 መጣ ምንም አይነት ግሬድ ላይ ኢፌክት የለውም። ፓስና ፌል መሆኑን ብቻ የሚያሳይ የኮርስ አይነት ነው። ግን ደግሞ የምትሰሩትም ውጪ እየወጣችሁ ኤክሰርሳይዝ እያደረጋችሁ የሚኖሩ የምታሳዩት ነገሮች ሊኖሩ ይችላሉ። ፑሽአፕ ሊሆን ይችላል፣ ኳስ ስትጫወቱ ሊሆን ይችላል፣ ኳስ አያያዝ ሊሆን ይችላል፣ ኳስ አመታት ሊሆን ይችላል። ከዛም ውጪ እንቅስቃሴ ስታደርጉ ልታሳዩ ትችላላችሁና በዛ አይነት መልኩ የምትሰሩና ትንሽም ደግሞ ኤግዛም እንደሚድ ነገር ይኖረዋልና ከዛ ተደማምሮ ከመቶ ይያዝላችኋል ማለት ነው። ያ ከመቶ የሚመጣው ውጤት ከ50 በላይ ከሆነ ምን ይሆናል ማለት ነው? ፓስ ሆናችሁ ማለት ነው።
እንደዛ ከሆነ ምንም አይጠቅማችሁም። ያ ማለትም ፓስ ካላችሁ ግሬዳችሁ ላይ ምንም አይነት ኢፌክት አይኖረውም። ግን ደግሞ ከወደቃችሁ ከእንደገና አድ ማድረግ ይኖርባችኋል ማለት ነው። ብዙ ዩኒቨርሲቲዎች እንደሚጠቀሙት ፎርማት ፈርስት ሴሚስተር ላይ ምን ኮርሶች አሉ፣ ሰከንድ ሴሚስተር ላይ ምን ኮርሶች አሉ የሚሉትን በዚህ አስቀምጬላችኋለሁኝ። ፈርስት ሴሚስተር ላይ ሶሻልም ናቹራልም ኮሙኒኬቲቭ እንግሊሽ አለ፣ ጀነራል ሳይኮሎጂ አለ፣ ሎጂክ ኤንድ ክሪቲካል ቲንኪንግ አለ፣ ጂኦግራፊ ኦፍ ኢትዮጵያ ኤንድ ሆርን አለ፣ ሁለቱም ጋር ማለት ነው። ከዛም በተጨማሪ ለናቹራል ሳይንስ ጀነራል ፊዚክስ አለ፣ ለሶሻል ሳይንስ ኢኮኖሚክስ አለ፣ ለማቴማቲክስ ፎር ሶሻል ሳይንስ ናቹራል ሳይንስ ላይ ማቴማቲክስ ለራሳቸው አለ፣ ማቴማቲክስ ፎር ናቹራል ሳይንስ የሚባል፣ ለሶሻል ሳይንስ ደግሞ ማቴማቲክስ ፎር ሶሻል ሳይንስ አለ ማለት ነው። ከዛም በተጨማሪ ሁለቱም ጋር ምን አለ ፊዚካል ፊትነስ አለ ማለት ነው። ፈርስት ሴሚስተር ላይ ብዙ ዩኒቨርሲቲዎች በዚህ አይነት መልኩ ነው ማለት ነው የሚኖራቸው። ሁለተኛ ሴሚስተር ላይ ደግሞ ናቹራል ሳይንስ እና ሶሻል ሳይንስ ተማሪዎች የሚኖራቸው ኮርሶች ኮሙኒኬቲቭ እንግሊሽ 2 አለ፣ ሞራል ኤንድ ሲቪክ ኤዱኬሽን አለ ሁለቱም ጋር፣ ግሎባል ትሬንድስ አለ፣ አንትሮፖሎጂ አለ፣ ኢንክሉሲቭነስ አለ፣ ሂስትሪ አለ፣ ኢንተርፕሪኒየርሺፕ ኤንድ ኢመርጂንግ አለ ማለት ነው። እና በጠቅላላነት ወይም ደግሞ ብዙ ዩኒቨርሲቲዎች ላይ ይህ አይነት ፎርማትን ተከትለው ነው ፈርስት ሴሚስተር ላይ እና ሰከንድ ሴሚስተር ላይ የሚሰጡት ማለት ነው። ስለዚህ በዋናነት ትኩረት ማድረግ ያለባችሁ ኮንሴፕቹዋሊ ተረታችሁ ያንን ነገር መስራት ይኖርባችኋል። ምክንያቱም ፈተና ላይ ኮንሴፕቹዋል የሆነ ነገር በብዛት ስለሚወጣ ማለት ነው። በአጠቃላይ የፍሬሽማን ኮርሶች አእምሯችሁን የሚያሰፉና ለቀጣይ የሙያ መንገድ መሰረት የሚጥሉ እንዲሁም ደግሞ ስለተለያዩ ነገሮች አይዲያው እንዲኖራችሁ የሚያደርጉ ስለሆኑ ጥያቄ ወይም ደግሞ ተጨማሪ ማብራሪያ የምትፈልጉት ኮርስ ካለ ኮሜንት ላይ ጻፉልኝ። መልካም የትምህርት ዘመን ይሁንላችሁ። ቴንክ ዩ ሶ ማች